ሰላም ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? እኔ አልሐምዱሊላህ ረብል ዓለሚን ደህና ነኝ። ሁሌም እንደምላችሁ ባላችሁበት ሰላም ፍቅር ብዝት ይበልልኝ። በውጭም በአገር ውስጥም ያላችሁ የኔ ቤተሰቦች ዛሬ እንግዲህ የመጣ ነው ሮዚ ጋር እየተፈጠረው ያለውን ነገሮች አይታችሁታል። ወንድሟ ያለውን ነገር ሙሉ በሙሉ ያያችሁ ነው ብዬ አስባለሁ። በጣም ከልባችሁ ያዘናችሁ ቤተሰቦች ያላችሁ በውስጥም ስታወሩኝ የነበራችሁ በጣም አመሰግናለሁና ምክንያቱም እቺ ልጅ በባዶ ያለ ምክንያት እንደዚህ አትሆንም። በምክንያት ነው እንደዚህ የሆነች ያለችውና ያደረገባት ነገር አለ። ጠርጥሬ ነበር ከመጀመሪያ ጀምሬ ያደረገባት ነገር እንዳለ ጠርጥሬ ነበረ። ዛሬ የመጣ ነው ደግሞ እሱን ነገር ለማረጋገጥ ነው የመጣ ነው። የሮዛ ጓደኛ ልጅ ሙሉ በሙሉ በቃ እንዴት አድርጌ ልንገራችሁ ያለውን ነገራቶች ሙሉ በሙሉ ታውቀዋለች። እሷ ያሉት ነገሮች የሚፈጠሩት ነገሮች ሙሉ በሙሉ እሷ ታውቀዋለች በሚባል ደረጃ ማለት ነውና እሷ ዛሬ ጠርተናታል። ማሚቾም ደግሞ በጣም ነው ከልቧ ያዘነችው። ምክንያቱም እሷ ጋርም እየተደረገውን ያለውን ነገሮች ምናምን ታውቃላችሁና ማሚ ምን ትሳይ? በቅድሚያ ሰላም የአማሬ ልጅ ቤተሰቦች በውጭ ሀገርም በአገር ውስጥም ያላችሁ በጣም ነው የምንወዳችሁ። ልጄ በጣም ነው የሚወዳችሁ ስለእውነት እና አሁን የመጣሁበት ነገር እንግዲህ የሮዛ ጓደኛ ጫፉን ነገር ነግራኛለች። እስኪ ደግሞ አሁን ቤተሰቡ ባንድ ላይ ነው የምነግራችሁ ብላ ቀጥራን እየመጣች ነው ያለውን ነገር። እስኪ እኔ በጣም አዝኛለሁ ስለእውነት አልነግርሽም። አሁን ማንቹ እዛው ነው የምነግርሽ ብላኛለች። እንግዲህ እየጠበቅኩ ነው አያለሁ ሁሉንም የሚሆነውን ነገር ያረጋውን ያሉትን ነገሮች አይቻቸዋል። ባለፈው እንዴት ነክቶ እንደቀየራት ምናምን ነገር እና ስሰማ ደግሞ ወደ ማን የሚባል ሀገር ነው ድግምት ያስደረገባት። እኔ ላይ ከአቅሜ በላይ ነው የሆነው። ምክንያቱም ሰው በዚህን ያክል ወንድሙ እህቱ ላይ መጨቃከን ማለት በጣም ትልቅ ነገር ነው። በጣም ከባድ ነገር ነው። አኺራ ዘመን ላይ እንደደረሰ ነው የሚያሳየን ነገር ነው። ቤተሰቦቼና ልጄ እኔ እኮ ሁሉን አልነግርህም እንጂ እኮ እኔ ሁሉ ነገር ውስጥ እኮ በጣም ብዙ ነገር እኔ ልጄ በደህናው አይደለም የተቀየረችው። ለካ ወዳ አይደለም። አይገርምህም? ምን ነካት ልጄ? እንደው ሮዝ ምን ነው እኔ ትወደኛለች ልጅ አገኘሁ እያልኩ ደስ ሲለኝ ሁሉን ነገር እያወራን እንደዛ ስትሆን ውስጤ ጠርጥሯል። ግን ላንተ ለመናገር ነገሮችን እንዳላባብስ ብዬ ነው። እኔ ሲጀመር በጣም ነው ያዘንኩት። አማር በጣም ነው ያዘንኩት። ክፉ ወንድም ነው ያላት ክፉ። ልጅቱም ደግሞ ያለ አንድ ነገር እንደዛ አልሆነች። በጣም ይሄሽ ባለፈው ሩታን ተገናኝተን በቃ ምናምን እንደምታውቀው አመታችን ነው የተጋባንበት ቀን ነው ምናምን በቃ አሪፍ ጊዜ እያሳለፍን ምናምን በቃ ሳይታሰብ መጣ የሆነ ነገር ነካት ምናምን በቃ የሆነ ነገር ቀያ። እኔ አመመኝ እንጂ ቁርአን ማስቀራላታለሁ ብዬ እኔ ቀጥሬ ሁሉ ነበር፣ ግን አመመኝ። እኔ አሞኛል በጣም። እኔ ደግሞ ከዚህ በኋላ ወላሂ አልፈታውም። በቃ ወላሂ ነው የምን መፋታት ከዚህ በኋላ ነው አልፈታውም። ምክንያቱም ከዚህ በላይ ምንም ሊያደርገን አይችልም። ከዚህ በላይ ምንም አይነት ነገር ሊያደርገን አይችልም። በቃ አይነት ነገር አይኖርም። ወላሂ በጣም ውስጥ ያዝኗል። በጣም ተከፍቻለሁ። በጣም ደብሮኛል እና ግን አልፈታውም ከዚህ በኋላ ማለት በምንም አይነት እኔም እንዳረጋ አድርገኝ ከሷ ጋር እዛው ይገለኝ እንደሆነ ያዋለሁ። በቃ እኛም ላይ ያስደርግብን እንደሆነ ደግሞ እንታያለን። ከዚህ በኋላ እሷው ጋር ልሞት በቃ እኔም አልፈታውም። ምክንያቱም እያደረገን ያለው ነገር በቃ ወዲህ ልጄ ሚስት እኔ እኮ ደስተኛ ያደረገችኝ እኮ ነበረች። ምን ሆና ነው እያልኩ ለካ ልጄ ተይዛ ነው። አሁንም ቢሆን እኔ እሷው ጋር እንዳረጋ ያደርገኛል በቃ ምን ነው ቤተሰቦቼ ምን እንደማለት ምን ማለት እንዳለብኝ ምን እንደሚባል ብቻ በጣም ከአቅሜ በላይ ነው ወላሂ። በጣም እኔ ማለት ሰው በዚህ ያክል እህቱ ላይ እንዴት እንደዚህ አይነት ነገር እንደዚህ አይነት ጭካኔ አውሬ ነው አማር እኔ እንደው ያ አውሬ ነው የሰው ዘር ነው አይመስለኝም። እኔ ወንድሟ እንዴት እንደሆነ ብቻ አይገባኝም እውነት። የሚከፋት ጥግ ያለበት ሰው ነው ሰው ለገንዘብ ለንብረት ምናምን ብሎ እንደዚህ አይነት ነገር ማድረግ
እኔ ያው ዝም ብላ እህት ላይ እንደዚህ አይነት ነገር ማድረግ እኔ ከባድ ነገር እኮ በጣም እኮ አንቺና አንቺ እኮ እያለኝ አዋርዶኛል እኮ ግን ለልጄ ብዬ ዋጥ በጣም ችግር የለውም። አይ አሁን እሱ ችግር የለውም ምንም። ግን አሁን ብቻ ቤተሰቦቼ ወራ ላብዛባችሁ ጓደኛዋ ጠርቻታለሁ። ምክንያቱም አንደኛ ነገር በሰው መፍረድ የለብኝም እውነታውን ማረጋገጥ ስላለብኝ በውስጥም ብዙ ነገሮችን ሞክሬያለሁ። ግን ደግሞ ግዴታ የሆነ ነገር መያዝ አለብኝ ለምስክርነትም ሆነ እሱን ለመክሰስም ሆነ ወደ ህግ ቦታ ብቻ እሱ ወደ መውሰድ ወደምፈልገው ነገር እምወስደው የሆነ ማስረጃ ይዤ እጄ ላይ የሆነ ነገር ይዤ ነው። ገብታችኋል? እሷ ደግሞ ሁሉንም ነገር በቃ እኔ ከአቅሜ በላይ ሆኖብኛል በቃ ምናምን ያለች በስልክም ስታወራኝ በቃ እኔ ከአቅሜ በላይ ሆኖብኛል በቃ ምነግርህ ነገር አለ ልጄ። እኔ ምን እንደምልህ አላውቅም። እኔ ስንት አለ በሆዴ በጣም ስንት አለ በሆዴ ግን ትንሹንም ትልቁንም ላንተ አልነግርህም። እኔም እኮ እኔ እንደዚህ ትሆናለች እኮ ብዬ ጠብቄ አይደለም። ግን ልጅየው ደግሞ እያደረገባት ያለው እንዴት ነሽ? ሰላም ነው? እንዴት ነሽ? እኔ ልጅ ደህና ዋላችሁ? ደህና ነሽ? ወንበር አንቺ ቁጭ እንዴት ነሽ? ደህና ነሽ? እንዴት ናችሁ? ሰላም ነው? ሰላም ሁሉ ሰላም ነው። ተናነሽ ታክሲ አጣሽ እንዴ? አዎ ታክሲ የለም ነበር። ትንሽ ቆየሁኝና ረፈድኩባችሁ። ብዙ አስጠበቅኳችሁ። ማለት ችግር የለም። እኛም ቤተሰቦችን ያወራቸው ነበር ነው እንዴ? ካሜራ ይዘሃል እንዴ? ችግር አለ ካሜራ ምን ነው? ለአንተ እኮ ለመናገር የመጣሁት ህይወቴን መስዋዕት አድርጌ ነው። ይሄን ነገር እኮ ካየሁ በጣም ነው እንትን የሚለኝ። ታውቃለህ አይደል እንዴ ወንድሟ ምን ያክል ከባድ እንደሆነ። እኔ ለእናንተ እኮ ልናገር የመጣሁት ህይወቴን መስዋዕትነት አድርጌ እኮ ነው። እንዴት እንደዚህ ታደርጋለህ? አመስግነንሻል ግን ያለው ነገር አሁን ቤተሰቦቼም አለ አንደኛ ነገር ደግሞ እንደ ማስረጃም ለመጠቀም ፈልጌ ነው። ገብቻለሁ አይደል? እሱማ ልክ ነው። ችግር የለውም። ባንቺ ጭራሽ አይሆንም እንደዚህ አይነት ነገር ጭራሽ ካየሁ በቃ ይገለኛል። እኔ ለእናንተ ለመናገር ብዬ እንጂ ይሄን ሁሉ የተጓዝኩት እኮ እንትን ለማለት አይደለም። አንተ ጭራሽ ካሜራ አድርገህ እኔን እንትን የምትለው የምትቀርጸው ምናምን ካየሁ እኮ የኔ መስዋዕት እንኳን ለኔ አይደለም ለእህቱም የማይመለስ ሰው እኮ ነው። ትክክል ነሽ እና ክብር ያለው እኮ በጣም አመሰግናለሁ ከልቤ። ግን ደግሞ ይሄ ነገር መያዝ ስላለብኝ ነው። ገብቻለሁ አይደል? ኧረ ጭራሽ እንደዚህ የምታደርግ አልመሰለኝም። እንዴ ካሜራ ፊት እኔን ታቀርበኛለህ? ለአንተ እናንተን አምኜ በመጣሁኝ እንዴት እንደዚህ ታደርጋለህ? ምን አለ መሰለሽ ልጄዋ ሳናመሰግንሽ አናልፍም። ግን ግዴታ ይሄ የሚሆነው ህግ ላይ እንኳን አንድ መረጃ ለማያዝ መረጃ እንደ መረጃነት ለመጠቀም ስለፈለኩ ለዛ ነው። ምንም እንደው ባንቺ በኩል ወይ ለኔ ታይበቃው ነገር ችግር የለውም። እኔ ራሴ ያለው ላይ ምንም የሚፈጥሩ ነገር የለም። እኔ ዘንድሮ የሆንኩት ልጄ ታውቂያለሽ፣ ያጠብቁኝም ሰውየውን ስለማታውቁት ነው። በጣም ከባድ ሰው ነው አውቃለሁኝ። በእርግጥ ለመረጃ ምናምን ልይዙት ትችላለች። ግድ ነው። አንቺንም በጣም አመሰግናለሁ። ግን አንቺ እኮ በዚህ ልጅ ህይወት በቃ መስዋዕት ራሱ መክፈል እኮ ለአንቺ ትልቅ ዋጋ አለው ልጄ። የት ነሽ? በዛሬ ደግሞ ትልቅ ዋጋ አለው። ስቃዋን አይተሽ ነው እኮ እዚህ ቦታ መተሽ አሁን ለኔ ለእናቱም ያችን ቀንጭፍ አድርገሽ ቤትም ነግረሽኛል። ቤተሰቡ ጋር አንድ ላይ እንንገር ብለሽ ነው የመጣሽው። ግን እኔ በእውነት ሳላመሰግንሽ አላልፍ። እኔም በጣም ከልቤ ልጄ ወድቅ በይልኝ ነው የምልሽ። እኔ በቃ ግን አሁን አንቺ ለዚህ ከወደፊት በቃ ብትታገይላት ከዚህ ሰውዬ ነፃ ብታወጫት እኔ በእውነት ደስ ነው የሚለው። እኔም እኮ ደስ ሳይለኝ ቀርቶ አይደለም። ጓደኛዬ ነች አውቃለሁ። ለመታደግም ነው ለእናንተ ሊነግራችሁና ላግባባችሁ የመጣሁት አይደለ? ሰውዬው ግን ይሄ ቪዲዮ ከታየ እኔ የሚያደርገኝ በጣም ከባድ ነገር ነው። ሰውዬው ምን አይነት ጨካኝ እንደሆነ ታውቃላችሁ? ተጋፈጩ እህቱን አሳስሮ ያስቀመጠ ሰው እንዴት ነው እኔ የማልፈረው? እኔ ይሄን ሁሉ አላውቅም። እውነት ይቺ በሆዷ ጽንስ ይዛ ቤት ውስጥ ተዘግቶባት እውነት እኔ አላውቅም። እኔ እንዴት ብዬ ልንገርሽ አላውቅም። ቤተሰቦቿ ተቀላላኩ ባሏ ጋር እንደሆነ እሷ ጋር እንዲገለኝ ነው የምፈልገው። ግንባር ቀደሙኝ ልጄን አድናታለሁ። የእሱ ወንድምነት እኔ ይሄ ከየት እንደመጣባቸው እኔ አላውቅም። እኔ ትክክለኛ ወንድም አይመስለኝም መቼም። እኔ በዘር ከተሄደ አውሬ እኮ ነው አውሬ። እኔ ሊመታ የተነሳ ትልቋን ሴት ይሄ በጣም ባለጌ ሰው ነው። ጉዳይ የምነግርሽ ነገር ማለት ነው እኔ ወላሂ ምዬን የምነግርሽ ነገር በዚህ ቪዲዮ 100% እርግጠኛ ነኝ በእኔ ላይ ማለት ነው። ምንም የሚፈጥረው ነገር የለም ምንም ማለት ነው። አንደኛ ነገር ይሄ ማስረጃ አለ። የሆነ ነገር ብትሆኚ እንኳን አይደለም እንደዚህ አይነት ደረጃ ውስጥ አይደፍርም። ማስረጃ አለኝ። ምንም የሚፈጥረው ነገር የለም። እኔ ነኝ በዚህ በኩል በአላህ በቃ እኔ ነኝ ወላሂ ምንም የሚፈጥረው ነገር የለም። ምንም ከጎንሽ ላይ ልጄ አብሽሪና የዚችን ልጅ ህይወት እንታደርጉ ሴት ልጅ ነሽ አንቺ
ነግበኔ ነው ገብቶሻል አይደል? ጓደኛሽም ናት። ብዙ ነገር አሳልፋችኋል። በቃ ይሄን ነገር ተባበሪኝና በቃ አንቺም ካላህ ዘንድ ምን እንዳታገኝበታለሽ። እውነት ይሄ ትልቅ መስዋዕትነት። በቃ በጣም ቴንኪው አመሰግናለሁ። በጣም ተልኩኝ እና ቤተሰቦቼ ያው ሙዳ ማለት ጓደኛዋ ናት። ስለዚህ ያው የተፈጠሩትን ነገሮች እየተፈጠሩ ያሉትን ነገሮች ከማንም ከምንም በላይ ሙሉ በሙሉ የምታውቀው እሷ ናት። ገብቷችኋል? ሙሉ በሙሉ በቃ ያለውን ነገር አሁን ልትነግረኝ ነው የመጣችው። የምትነግሪኝ ነገር በቃ የምትነግሪኝ ያሉትን ነገሮች የምታውቂያቸውን ነገሮች ሙሉ በሙሉ በቃ ነገር የምታውቂያቸውን ነገሮች ሙሉ በሙሉ ነገር ይለኛል። በቃ እኔ የማውቀው ቤተሰቦቿ አንተ ጋር እንደሆነች የሚያውቁት እናትና አባቷ ጠቅላላ አንድ በር ዘግቶ እኮ ነው ያስቀመጣት። ተብትቦ ያችን የመሰለች ልጅ ስንት የምትጫወተው ልጅ ምናምን ጭራሽ ነፍሰ ጡር ሴት ላይ እኮ እንደዚህ አይነት ጭካኔ የሚጨክን ሰው ነው እሱ። በጣም መጥፎ ሰው ነው። እኔ ከየት ብዬ እንዴት እንደምጀምርልህ አላውቅም። በጣም ከምልህ በላይ መጥፎ ሰው ነው። እንዴት አንተ የሰው ልጅ እህቱ ላይ እንዴት እንደዚህ አይነት ጭካኔ ያደርጋል? ምን በቃ በወርስም ቢሆን በምንም ምን ደረጃ ቢደርስ እንኳን አይደለም እህት ላይ ባዳ ላይ እኮ እንደዚህ አይነት ነገር አይደረግም። እኔን ሁሉ ጉድ መቻወኩ ወይ በጣም ከባድ ሰው ነው እሱ። ባለፈው ዕለት የወሰዳትን ቦታ ታውቂዋለሽ? 3 ቀን ምናምን ጠፍታ ነበር። ደብረ ዘይት አካባቢ ነች። የማያደርገው ማታ ማታ ብታይ የማይሰማ ድምጽ የለም። የማያደርገው አንገቷ ላይ ምናምን ይሄ ጥቁር ዶሮ ምናምን ማራረድ ምናምን ነው ሰው በቃ ልጅ ስታየው የምትርበተበተው ለካ የማያደርገው ነገር የለም። እኔ ለራሱ ሳይው በጣም ነው የሚቀፈኝ። በጣም ነው እንትናለሽ በጣም እኔም በቃ ማሚ እኔም የጠረጠርኩት ያለው ነገር ነው በቃ ምክንያቱም ልጅቱ ሲመጣ እኮ ስቅቅ ነው የምትለው ልጅቱ ያለ አንድ ነገር እንደዚህ እንደማትሆን እርግጠኛ ነበርኩ። ሲጀምር ያለ ምክንያት እንደዚህ አትሆንም። በቃ በባዶ ነገር እንደዚህ አትሆንም። አረ ሰይጣን ነው። አረ እንደወርዶ ሳይጥላት እንድረስላት ግድ የላችሁም። በባካችሁ ሰዱኝ። ሲጀመር ቆይ አንተ እንዴት አሳልፈህ ለወንድሟ ትሰጣታለህ? ሁሉ ቤተሰቡ እኮ አንተ ጋር እንደሆነ አይደለም የሚያውቁት። እኔ ነገር እኮ ሰጣሻለሁ እኮ ሰጥቻት እኮ አይደለም። እኔ ይሄን ነገር ለማድረግ በጣም ብዙ ነገር እየሞከርኩ ነው ይቻላል። ግን ይሄን ነገር ኢቭን ራሱ ያወቅሁት አሁን ከትላንት ወደ ምናምን አካባቢ ነበር። አንቨርሰሪያችን ነበር እኔና እሷ የራሳችንን ጊዜ ልናሳልፍ በሄድንበት ቦታ ላይ ሳይታሰብ መጣ ያ ነገር ተፈጠረ። በዛ ሰዓት ነው ይሄን ነገር የተጠረጠርኩት። ከዛ አንቺም ደግሞ የተወሰኑ ነገሮች ነገርሽ እያወቅሁኝ ያለሁት ነገር እኔ አሁን ነው ይሄን ነገር እያወቅሁ ያለሁት እየነገርሽኝ ያለሽ። ከዚህ በኋላ ደግሞ እኔ በፈለገ ነገር ይምጣ እቤት ያመጣታለሁ ማለት በቃ መደረግ ያለበት ነገር ካለ መደረግ ይደረጋል። ለሀብሬ ነው የምሄደው እኔ አሁን ሰው የት እንዳለሽ ታውቂያለሽ? እኔም ስልክ ቢኖራሱ ስልክ አንስታልኝ አታውቅም። 3 ቀን ነው የት ወሰዳት በቃ ወሰዳት። ይኸው አግኝቻት አላውቅም። ቦታውን አሳይሃለሁ ያለበትን ቦታ ታውቂዋለሽ? ደብረ ዘይት አካባቢ ወጣ ብላ ነገር ነች። ከከተማው አለፍ ነገር እንዳት ደብረ ዘይት እኮ ደብረ ዘይት በቃ ልጅቱ ላይ በቃ የማይሆን ነገር ነው ያደረገበት። በቃ የማይሆን መተት ነው የተበተበበት። በቃ ሰው በዚህ እንዴት ይሄን ያክል ቤተሰብ እንደዚህ ያክል ጭካኔ እንዴት እንደዚህ ታውቂልኝ የሚፈልገው ነገር ማለት ነው። ከዚህ በኋላ የተፈጠረው ነገር ይፈጠራል። ገብቶሻል አይደል? የመጣው ነገር ይመጣል ከዚህ በኋላ እኔ ለሷ ማዝንበት ሳይሆን ለሷ የምቆምበት ሰዓት ነው። በሷ ማዝንበትም ደግሞ የምከፋበትም ሰዓት አይደል? እኔ የሚወጪን አመሰቃቀኝ እዚህ ደረጃ ላይ ደርሻለሁ። አሳልፌ በቃ ለጓደኛዬ ምናምን ነገር ብዬ እዚህ ደርሻለሁ። መደረግ ያለበትን ነገር እስከ ጥግ በቃ አብሬያችሁ ነኝ። እስከ ጥግ ሄዳችሁ በቃ ይሄንን ሰውዬ ለፍርድ ማቅረብ አለበት። አባቷም ደግሞ ማወቅ አለበት። ጭራሽ አያውቅም አንተ ጋር እንደሆነ እኮ ነው የሚያውቀው። ቤተሰብ ለአንተ እንደሰጡህ እኮ ነው የሚያውቀው። ባሏ ጋር እኮ ነው ተቀምጣለች ያሉት ይችላል። ለቤተሰቡም ተናግረህ ለበቃ ፍርድ መደረግ ያለበት ነገር ማድረግ አለበት። ታውቁ ሲጀመሩ እንዴት አትርበተበት ምናምን ታምኩ ደንጓም እኮ ኧረ በጣም ደንጓም ነው እሱ። ማታ ማታ የማይደረግ ነገር የለም። አንዴ ከበሮ ሲመታ ምን ሲል ምናምን የሚያመሸው ሰው ጭራሽ አያስተኛም። ሌላውን እንትታችሁ እንደ ወንድሟ ሁሉ ሌሊቱን ሲሄድ ነው እንዴ ታሪክ አለማወቁ አስፋ ወንድሟ ነው እንደ ትንሽ ታሪኩን እንኳን ታውቅም። ምን ታውቀዋለች ማሚ? ከአረብ ሀገር እኮ ነው የመጣው እኮ ቆየ። ከአረብ ሀገር መጣሁ አባቷ ታሟል ብሎ ነው የመጣው። ግን እኔ ደግሞ እሱ ሌላ ነገር አለው በቃ የሆነ የቤተሰብ ውርስ ምናምን ነገር አለ መሰለኝ። በቃ በዛ ነገር ነው እንትን የሚለው
ሰው እኔ አላውቅም። ሰው በዚህን ያክል ደረጃ እሷ ፈልገናትም እኛ እሷን ነው የምንፈልገው። እኛ ልጃችን ነው የምንፈልገው። እኛ እሷን ብቻ ነው የምንፈልገው። የእሷም ድርሻ ካለ ትስጥ። አማ ይሄ እኮ ህይወት እኮ ነው። ምንም አይሰራላትም ልጅ። እኛ እሷን ብቻ ነው የምንፈልገው። አሁን እንደምን ብለህ ህይወቷን ማማትረፍ ነው ያለችበት በር ዘግቶ ያስቀመጠባት ቦታ በለሰራላት ሁሉንም ነገር ታስረክበውለሽ በቃ እሷና ልጇን ይዛ በቃ ከዛ ቤት እንደምንማዘጋኝ ምን አደርጋለሁ? እኔ እኮ ብዙም አልነግርህ ነገሮች አሉ። በቃኝ ማለት እኔ ከዚህ በላይ ምንም ኧረ ሰውዬው ስንት ታሪክ አለው። የድሮ ሚስቱን ለራሱ እንደዚህ በደንጎ ምናምን እንትን ብሎ ነው አሳብዷት። አሁን መንገድ ለመንገድ ላይ ነች። ስንት ሰው እንደዚህ በመተት ተጫውቷል መሰለ እሱ። አሁን አንተ ማዘን አይደለም ወንዱን ጠንካራ ሁን ልጄ። ጠንክረህ የሚደረገውን ነገር መስዋዕት ክፈል። አላዝንም። አይ እኔ ከዚህ በኋላ እኮ ማዝንበት ነገር የለም። እኔም አላለቅስም ልጄ ከዚህ በኋላ በቃ ሰው በዚህ ልክ እንዴት በህይወቷ እንድረስላት ነገር ነው የሚያሳስበኝ እንጂ ከዚህ በኋላማ ችግር የለም። አሁን ልጄ አንተ ቁም በሁለት እግር ቀጥ በል። በህይወቷ ድረስ ከጎንህ ነኝ እኔ። የት እንዳለች ታውቂያለሽ አንቺ? በቃ ከጎንህ አሁንም ራሱ የለችም እኮ ቤት ውስጥ አስሮ አስቀምጧት ነው ያልሽኝ። አሁን ራሱ አስሮ አስቀምጧታል አንድ ቤት ውስጥ። አሬ እኮ ታዲያ ይሄንን ነገር ጎልልኝ ሰው እንኳን እሪ ስትል እንዳሰማ ወደ ጫካ ራቅ አድርጎ እኮ ነው ከከተማ ወጣ ያለ ቦታ ያሰራት። ለማድ ነው እንደዚህ አይነት ነገር ሁሉንም ተዘጋጅቶበት የሚያደርገው ሰው ነው ይሄ ሰው እኮ። አሁን ማዘራት ደስዋለሁ ማሚ አንቺ ስላለቀሽ ነው። እኔ ተሰዝነኛለች ማልቀስ ትርጉም እንደማ አሁን እኮ ማልቀስ ሳይሆን በቃ እኔም አንቺ የቻልነውን ነገር መፍጠር ነው ያለብን ከዚህ በኋላ በቃ ያለንን ኃይል ሰብስበን በቃ ወደፊት ነው የሚሄደው ከዚህ በኋላ በቃ አንቺ በጣም አመሰግናለሁ። እኔ ከልቤ ነው የማመሰግንሽ ያደረግሽልኝ ነገር በጣም ከልቤ ነው የማመሰግነው። በጣም አመሰግንሻለሁ። ካሜራ ላይ ቀርበሽ ይሄን ነገር ስለተናገርሽ ቤተሰቦቼም በጣም አመሰግናለሁ። ግን አንድ ደግሞ የመጨረሻ ነገር አንቺ የምፈልግሽ ይሄንን ቦታ እንድታሳይኝ እፈልጋለሁ። አንዴ ገባሁበት አይደለም ይሄንን ነገር በህይወትሽ ባንቺ በኩል ላለ ነገር ምንም አይነት ነገር እንዳታስብ። የመጣ ነገር ይመጣል እንጂ ሁሉ ከፊትሽ ነው። በዚህ ጉዳይ እንዳታስብ ወላሂ እንዳታስቢ። በዚህ ጉዳይ ግን ይሄንን ቦታ አንድና አንድ ማወቅ አለብን። ይሄንን ቦታ አንድና አንድ ማወቅ አለብን። ሳይያለው ቦታ ጽንሱ ላይ ለራሱ የሆነ ያሰበው ነገር አለ። ልጇን የሆነ ነገር እንዳያደርግበት ፈጥናችሁ መድረስ ነው ያለበት ማለት በጣም ከባድ ሰው ነው እሱ ማለት በጣም ደንጓም ሰው ነው። ልጁን ለራሱ የሆነ ነገር ሊያደርግ ይችላል። አሁን ተረጋጊ። ስለዚህ ቶሎ በቃ ፈጥናችሁ ነው መድረስ ያለባችሁ እናንተ። ማልቀስ እኮ አይደለም ተረጋጊ። ማልቀስ አይደለም ወይ አይደለም ተረጋጊ። እንደሱ እኮ ስላለቀሽ እኮ አይደለም ካንቺ የምፈልገው ነገር አንድና አንድ ነገር የሚፈጠረው ነገር ይፈጠራል። የመጣው ነገር ይመጣል ከዚህ በኋላ ማለት ነው። ተሻለ አይደል? ለልጅና ለሚስቴ ያሉንኩ ለማንንም ማለት ነው። የመጣው ነገር ይመጣል። ገብቶሻል? አንቺ ቦታውን ታሳይኛለሽ። ከዚህ በኋላ የምፈልገው ያንቺ ቦታውን እንድታሳይኝ አንድና አንድ ብቻ። እሱን መግደል ካለብኝ ገድዬም ቢሆን ቤተሰቦቼን አጠፋለሁ። ገብቶሻል አይደል? እሱን መግደልም ካለብኝ የፈጠረው ነገር ተፈጥሮ ቤተሰቦቼን ማዳን አለብኝ። ማሚ ከዚህ በኋላ በዚህ ነገር ልታደርጊ ከጎንህ ቦታውን እንድታሳይኝ እፈልጋለሁ። እሱ ሳይሆን ካሜራ ማለት